ኢኽላስ ስራን ለአላህ ብቻ አጥርቶ መስራት ይሄ በጣም ከባዱ ፌርማታ ነው ማለት ይቻላል። በጣም ከባድ ፈተና ነው። ግን ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነ አላህ ለመዐል ሙሕሲኒን። ተስፋ በማስቆረጥ እንዳንጀምር እየሰጋሁ ነበረ። ትግል ማለት እውነታውን መረዳት አለብን። እውነታውን መጋፈጥ አለብን ከነፍሳችን ጋር እና አላህ ከኛ የሚጠብቀውን የኢኽላስ ሐሳብ በደንብ መረዳት ያስፈልጋል። ከዛ በኋላ ግን ልፋት እየለፋን በአላህ ደግሞ እገዛን መጠየቅ ይፈልጋል። አላህን በቃ ጌታዬ እየለፋሁ ነው አንተ ደግሞ አግዘኝ እኔ ደካማ ነኝ ብሎ ወደ አላህ መዋደቅ ይፈልጋል። ከመጀመራችን በፊት ግን ኡስታዝ የአደባባይ ስራ ሪያ አይሆንም። አደባባይ ላይ ዲንን የመኻደም ስራ በመስራት ምንም እንኳ ንያችን አላህን ለመታዘዝ በኢኽላስ ልንሰራው እንችላለን። ግን ደግሞ መታየቱ አለ፣ የሆነ የመድረክ ጉዳይ አለ። እነዚህ ነገሮች ወደ ሪያ አይወስድም? እሱን ለመመለስ ነው የምንሞክረው። ኢኽላስ ምንድነው የሚለውን ነገር በደንብ ስንረዳ ኢኽላስ የቀልብ ጉዳይ ነው። እናየዋለን። መላኢካ እንኳ አውቆ የሚመዘግበው አይደለም። አንተና በአላህ መካከል ያለ ወጥህ ሙኽሊስ ልትሆን ትችላለህ። ተደብቀህ ሪያ ሊኖር ይችላል። ደብቀዋል ግን እንደው አሁን ብለዋል እኮ ኢማም ገዛሊ አሁን ይችን ሰው ቢያየኝ ምን ይል ብሎ እኮ ይኮራል ብለዋል። ሪያ አልኸፊይ ብለው እኮ ጠቅሰው ሱብሂ ላይ ተደብቆ ሪያ ብለውታል። ይሄን ድብቅ ሪያ ሆኖ ሪያ ማለት ምንድነው? ኮንሰፕት ኡስታዝና ይዩልኝ ማለት ነው። ተደብቆ ይዩልኝ አለ እንዴ? የተመናሉ ሪያ አልኸፊይ ማለት ድብቅ ሪያ ማለት ሰውየው ያን ተደብቆ የሚሰራውን መልካም ስራ ታይቶለት ሰው ቢያደንቀው ወደደ። ድንገት አሁን ቢያዩኝ ብቻውን እኮ ቤት ዘግቶ ኢባዳ ላይ ነው ያለው፣ እየሰገደ ነው፣ ቁርአን እየቀራ ነው ምናምን። ይሄ ወደ ሲድቅ እንመጣለን። ሲድቅና ኢኽላስ አንዱን የሚያግዙ ሐሳቦች ናቸው። እናያቸዋለን። አሁን የምትላቸውን ምን ሲሆን ነው ኢኽላሱ የሚበላሸው? ዑለማዎቹ ኢኽላስን ምን ብለው ዲፋይን አደረጉት? እሱ ሁሉ በደንብ እናያለን። ብናይ ነው ይሻላል። አላሁ ስብሓነሁ ወተዓላ ሱረቱል በይና ላይ በኢኽላስ አላህን መገዛት የአላህ ቀጥተኛ ትእዛዝ መሆኑን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን፣ ሃይማኖትን ፍጹም ለሱ አድርገው ለአላህ ብቻ አምልኮትን አድርገው ሊገዙ እንጂ ለሌላ ነገር አልታዘዙም። ካነው ምንም አይነት ትእዛዝ እንደሌለ ይህ ብቻ እንደሆነ ዋናው ትእዛዝ አላህን በብቸኝነት በኢኽላስ አጥርተህ ሌላ ነገር ሳታስገባ ኢንቴንሽንህ ማለት ነው ሐሳብህ ወደ ሌላ ሳይሰረቅ ሙሉ ለሙሉ ለሱና ለሱ ብቻ ብለህ አላህን መገዛት። ለዚህ ነው ይህን የታዘዙት አላህ ሱረቱ ዙመር ላይ እና አንዘልና ኢለይከ ልኪታበ ቢልሐቅ በእውነት መጽሐፍን አውርደናል በአንተ ላይ አንተ ሙሐመድ ፈዕቡድላህ አላህን አምልክ ሙኽሊሰን ለሁዲን ሃይማኖትን ፍጹም ለሱ ያጠራ ሆነ አላህን አምልክ። ኢኽላስ መጽሐፍን ስናወርድ ይህንን ልናዝህ ነው ማለት ነው። ወማ ኡሚሩ አይደል እዛ ያልታዘዙት አላህን በብቸኝነት ንጹህ አድርገው ዒባዳቸውን ሊያመልኩ እንጂ በሌላ አልታዘዙ። ሱረቱ ዙመር ሌላ አያ ላይ ቁልላህ አዕቡዱ ሙኽሊሰን ለሁ ዲኒ ዲኔን ለሱ ያጠራሁ ሆኜ አላህን ነው የምገዛው በላቸው። አይደንቲቲ ማንነትህ ይህ ነው ንገራቸው። አንተ ማነህ? እኔ ሃይማኖቴን ለአላህ ብቻ ንጹህ አድርጌ የማመልክ ነኝ በላቸው። እናንተ ግን ፈዕቡዱ ማ ሽእቱም የፈለጋችሁትን ልታመልኩ ትችላላችሁ። ምን ዱኒሂ ከሱ ውጭ ከአላህ ውጭ ያሻችሁን አምልኩ። እኔ ግን አላሁ ስብሓነሁ ወተዓላ በብቸኝነት እና ጥርት አድርጌ ለሱ ብቻ ዒባዳዬን አድርጌ ላመልከው የማመልክ ነኝ በላቸው ይላል አላህ ስብሓነሁ ወተዓላ። አሁንም በላቸው አንተ ሙሐመድ
እነ ሰላቲ ስግደቴ፣ ወኑሱኪ ሪቹዋል በሆነ መንገድ ቁርባን የማቀርበው እርድ የማርደው እርድ ማለት ነው። ወመሕያየ ህይወቴ፣ ወመማቲ ሞቴም ጭምር ሊላሂ ረቢል ዓለሚን ለዓለማት ጌታ ለሆነው አላህ ነው በላቸው። የምኖረው በሱ መንገድ ለሱ ነው የምኖረው፣ የምሞተው በሱ መንገድ ነው በላቸው። ህይወቴም ሞቴም ስግደቴም እርዴም ለአላህ ብቻ ነው በላቸው። ያ ጌታ ደግሞ አጋር የለውም፣ ላ ሸሪከ ለህ ፍጹም አጋር የሌለው ነው። ወቢዛሊከ ኡሚርቱ ወማ ኡሚሩ አይደል እዛ በዚህ ደግሞ ታዘዣለሁ፣ እሱ ብቻ ንጹህ አድርጌ አላህን ላመልክ ታዘዣለሁ። ወአና አወሉል ሙስሊሚን እኔ የእናንተ የመጀመሪያው ተገዥ ነኝ፣ ለአላህ እጅ የሰጠሁ ነኝ። አላሁ ስብሓነሁ ወተዓላ ሱረቱል ሙልክ ላይ ተባረከ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ተባረከ አለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። አላህ ህይወትንና ሞትን ፈጠረ። ያ ሰማይና ምድርን ሞትንና ህይወትን የፈጠረ ጌታ አላህ ስብሓነሁ ወተዓላ ሊየብሉወኩም ሊፈትናችሁ ነው። አዩኩም አሕሰኑ ዐመላ የትኛችሁ ምርጥ የተባለውን የተሻለውን ስራ የምትሰሩት። አሕሰን ማለት በጣም መልካም ማለት ነው። በጣም ጥሩ የሆነውን ስራ የምትሰሩ እነማን ናችሁ? ጥሩ ስራ እንድንሰራ አይደለም አላህ የፈጠረን እኛ በጣም ጥሩ ስራ እንድንሰራ። አሕሰን የሆነው ሁለት ጥሩ ነገሮች ካሉ የተሻለውን ጥሩ ልንሰራ ነው እኛ የተፈጠርነው። አለዚ ኸለቀል መውተ ወልሐያ ህይወትና ሞት የተፈጠረው ከሁለት ጥሩዎች መካከል ቤስቱን ልትሰራ ነው፣ የተሻለውን ማለት ነው። አዋቂ ማለት ይላሉ ዓሊም አንድ ሰው በጣም ኮንሽስ ማይንድ አለው ወይም በጣም ንቁ አእምሮ አለው የሚባለው አንድ ሰው በሁለት ጥሩዎች መካከል የተሻለውን ጥሩ መምረጥ የሚችል ነው። በጥሩና በመጥፎ መካከል ማንም ሰው ይመርጣል። አዋቂ የሚለየው ማንም ሰው ይሄ በቃ ኖርማል አእምሮ ያለው ሰው ይሄ ጥሩ ነው ይሄ መጥፎ ነው ይለያል። በጣም የላቀ አእምሮ ያላቸው ሰዎች በሁለት ጥሩ መካከል የተሻለውን ጥሩ ይመርጣሉ። በሁለት መጥፎ ነገሮች መካከል ዝቅተኛውን መጥፎ ይመርጣሉ። አንዳንዴ ሁለት መጥፎ እንድትመርጥ አማራጭ ያለ ሁለት መጥፎ ብቻ ሊሆን ይችላል። ያኔ ዝቅተኛ ጉዳት ያለውን መምረጥ መቻል ማለት ነው። ኦኬ ያ አርቀህ ማሰብ ይጠይቃል ማለት ነው፣ የተሻለ ውጤት የሚያመጣው። ስለዚህ ምድርን ማነው ሞትንና ህይወትን አላህ ፈጠረ ይልና الذي خلق الموت والحياة ليبلوكم ሊፈትናችሁ ነው። ምን የትኛችሁ በጣም ጥሩውን ስራ የምትሰሩት እነማን ናችሁ? ፉደይል ብን ዒያድ አሕሰን አልዓመል ከስራ ሁሉ ምርጡ የተባለው ማን ነው ሲባሉ ምን ብለው ተርጉመውታል? አኽለሰሁ ወአስወበሁ ብለዋል። አኽለሰሁ ማለት በጣም የጠራው ለአላህ ተብሎ የተሰራውና በጣም ትክክል የሆነው የትኛው ነው? አስወብ ሰዋብ ትክክል ነገር ሊኖር ይችላል። በጣም ትክክሉ የትኛው ነው? አሁን ከስራው ምንነት ጋር ይያያዛል። የመጀመሪያው ስራው ምንድን ነው? ያ ስራ ይበልጥ ትክክል የሆነ ነው ወይ? ያ ስራ ኦኬ ትክክል ሆነ፣ እሱ ብቻ በቂ አይደለም። አሕሰን ለመሆን እሱ ብቻ በቂ አይደለም። ምን መሆን አለበት? ኢኽላስ ሊኖረው ይገባል። ለአላህ ተብሎ የተሰራ መሆን አለበት። ያ ትክክለኛ ስራ ለአላህ ተብሎ ደግሞ የተሰራ መሆን አለበት።